ቪዲዮ ሰምተን እንመለስ። ምዕራፍ 28 ቁጥር 18 ላይ ኢሳ ሲናገር ምን ይላል? እንደ መጽሐፍ ቅዱሱ ወደ ሐዋርያቱ ወደ ደቀ መዛሙርቱ ቀርቦም እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። አለኝ ሳይሆን ያለው ምን አለ? ተሰጠኝ። ማን ሰጠ? ጥያቄው ይሄ ነው። ማን ነው የሰጠው? ነው ምላሻቸው ግድ ነው። ወደ ጌታው አመላክተው እሱ ሰጠው ካሉ እኛ የምንፈልገው ሰጪውን 9 ቁጥር 8 ላይ ለብዙ ዓመት ያልጋ ቁራኛ የነበረውን በሽተኛ የመርየም ልጅ ኢሳ ቃል ተናገረው። አልጋህን ተሸክመህ ሂድ ነው ያለው፣ ሌላ ነገር አላለውም። እንግዲህ አቡ ሃይደር ቃል በቃል ኢየሱስ አምላክ ነው የሚለውን ከመጽሐፍ ቅዱስ አሳዩን የሚል ጥያቄ ጠይቋል። ነገር ግን ደግሞ አቡ ሃይደር ያንተ አላህ ቃል በቃል ቁርአን የኔ ቃል ነው ብሏል አላለም። ቃል በቃል የሙሐመድ አብድላ ነው የሚለው ቁርአን ውስጥ አለ? የለም። ቃል በቃል ቁርአን 114 አዮችም የኔ ነው የሚል ነገር አለ? የለም። ነገር ግን አንተም ቃል በቃል ያልተጻፈውን ብዙ ነገሮችን እያመንክ ክርስቲያኖች ደግሞ ተገልብጠ መተት ያከተነታ ይሄ በጣም የእውነት በጣም ቀልድ ነው የሚሆነው። ነገር ግን ደግሞ አንተ ቀጣፊ ስለሆን ውሸት እያወረ ስለሆነ የቀጠብክ ስለሆነ መጽሐፍ ቅዱሳችን ላይ በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ እውነተኛ አምላክ ኢየሱስ ነው ይላል። ሮሜ 9 ላይ የተባረከ አምላክ ኢየሱስ ነው ይላል። ዮሐንስ ወንጌል 27 ላይ ቶማስም ጌታዬም አምላክም ሲለው ቶማስ ስላየ አምናል፣ ሳይቤ የሚያምኑ ብፁዓን ናቸው ይላል። አምላክ ደግሞ አምላክ ነኝ ብሎ ራሱን ከፍ ለማድረግ ሳይሆን ክርስቶስ የመጣው የባሪያን መልክ ይዞ ለሰው ልጆች ሊሞት ሊገደል ሊሰቀል ዝቅ ብሎ የደቀ መዛሙርቶችን እግር ለማጠመጥ እንጂ አንተ እንደምታስበው አምላክ ነኝ እያለ እንደ ሙሐመድ በየቦታው ነቢይ ነኝ ለእኔ ያልሰገደ እኔን ነቢይ ብሎ ያልተቀበለ ሰው ይገደል ብሎ ጦርና ሰይፍ ይዞ ለመዞር አልመጣም። እንግዲህ ሙሐመድ እንደምታውቁት በየቦታው ጦርና ሰይፍ ይዞ ሰዎችን እየገደለና የሰዎችን ደም እያፈሰሰ እንደሚዞር ታውቃል። ያውም የሙሐመድን ነቢይነት የማይቀበሉ ሰዎች ይገደላል። አንተም በአንደበት ላኢላሃ ኢለላህ ሙሐመድ ረሱል ብሎ ያላመነ ሰዎች ወይም ከእስልምና ለቆ የወጣ ሰው ይገደላል ብለህ በአንደበት ሲታወራ የተለመደ ነገር ነው። ያም ደግሞ ሱናን አናሳይ 4059 ላይ whoever changes religion kill him ሃይማኖትን ለቆ የወጣ ሰው ይገደል ብሎ ሙሐመድ አስተምሯል። ስለዚህ አንድ ነገር ልጠይቅ፣ ጌታ ኢየሱስ አምላክ ስለመሆኑ በዮሐንስ ወንጌል 13 ላይ እኔ ጌታ ነኝ ብሎ አስተምረናል። ሮሜ 9 ላይ የተባረከ አምላክ ነናል። ኢሳይያስ 9:6 ላይ ኃያል አምላክ ነናል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ አምላክ ነናል። ኤፌሶን ምዕራፍ 2:10 ላይ ኢየሱስ ፈጣሪ ነናል። አሁንም ቆላስይስ 2:9 ላይ ኢየሱስ መለኮትም ሰውም እንደሆነ ይናገራል። ያ ብቻ አይደለም፣ መጽሐፍ ቅዱሳችን ላይ ጉልበት ሁሉ ለኢየሱስ ክርስቶስ ይንበረከካል፣ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። ያን ሁሉ የእግዚአብሔርን ቃል እየካድክና እየሸፈን ኢየሱስ ቃል በቃል እኔ አምላክ ነኝ ብሎ ተናግሯል ወይ ብትል ሐሰት ነው። ለምሳሌ ኢየሱስ ክርስቶስ እኔ እሞታለሁ እሰቀላለሁ ብሎ የተናገረውን ቃል አልመሲህ አልሞተም፣ አልተገደለም፣ አልተሰቀለም ብለ እያመንከው፣ ነገር ግን ክርስቶስ ቃል በቃል እኔ አምላክ ነኝ ብሎ የተናገረ ቦታ ብታይ እንኳን እንደማታምነው ሀቅ ነው። ነገር ግን በዚህኛው ቁርአን ላይ ኢየሱስ ክርስቶስ አምላክ እንዳልሆነ ቁርአን ነግሮናል። ቁርአን የማን ቃል ነው? የሙሐመድ ቃል ነው። ለምሳሌ ሱራ 81 አንቀጽ 19 እና ሱራ 69 አንቀጽ 40 ላይ እንዲህ ይላል፣ እነሆ ረሱል ቀውል ከሪም ይላል። ይህ ቁርአን የተከበረ መልእክተኛ ቃል ብቻ ነው ይላል። ምንድነው? ብቻ ነው። ብቻ ከተባለ አለቀ ማለት። ስለዚህ አንተ የራሲ የሆነ ከፈጣሪ የተቀበልከው መጽሐፍም የለም። ምክንያቱም ቁርአን የነቢይ ቃል ነው። ነገር ግን የአላህ ቃል ብለህ የምታምነው ነገር የለም። ለምሳሌ ማስረጃ ምንም በሌለበት ቦታ አቡ ሃይደር የሚታወረው ነገር ቅጥፈት እንጂ እውነተኛ ማስረጃ ማምጣት የማትችል እንደሆነ ልታውቁ ይወዳሉ። ነገር ግን አንተን በአካል አዲሉ ላይ ማግኝቻለሁ። አንተን በአካል በጣም የሚገርምና በጣም የሚያሳዝነው ነገር አንተ በጣም የሚገርም ሲዳማ ክልል 2 ጥያቄዎችን ለማንሳት ሞክሬያለሁ በአካል አግኝቸው። ኒያም ደግሞ የሙሐመድን ስነ ምግባር ንገረኝ ብዬ ነው። ነገር ግን ለመናገር አልፈለክም። ከአንተ ጋር የነበሩ ጋርዶች ደግሞ ምን ታውቃለህ ብሎ እንደውም ጭራሽ ለመምታት ነበር ያሰቡት። አየህ አቡ ሃይደር፣
አንተ በነብይ ስለምታፍርና ሁሌም ስለ ሙሐመድ ሆነ ስለ አላህ ምንም ግንዛቤ ስለሌለ ሁሌም የሚታነተው በመጽሐፍ ቅዱስ ላይ ነው። አቡ አይደር እየመሸብህ ነው። በጌታ በኢየሱስ ስም ያለበት ጨለማ ነው። አቡ አይደር ያንተ መልክም ጥቁር ስለሆነ አላህ ደግሞ ለጥቁሮች እንደፈጠረ ታውቀዋለህ። ምሽካት ዓለመጽሐፍ ቅዱስ 3 ቁጥር 117 አላህ አዳምን ሲፈጥረው ግራ ትከሻውን መታ አደረገውና ጥቁር ሲወጡ እናንተ የገሃነም ናቸው አላቸው። ቀኝ መጥቶ ሲወጣ እነዚህ የገነት ናቸው አላቸው። ያንተም የኔም መልካችን ጥቁር ነው። ሞር ኢትዮጵያውያን ማለት ነው። ሼር ኮፕሊንክ ሪፖስት እያደረጋችሁ ለብዙዎች እንዳደረሱ በኢየሱስ ክርስቶስ እለምናችኋለሁ። ተባረኩ።